ኤፍሬም ቅንብር ነው አይደለም? ያው ና ካሜራማን ቅንብር ነው አይደለም? ያው ቅንብር ነው አይደለም? ወይኔ ፈጣሪ ነው አይደለም? ሩታ ለምንድን ነው ሰውን የምታምኘው? እንደዚህ አይነት ፎቶ ነው ያቀናብሬ ያሳይሻለሁ ከፈለግሽ። ወይኔ ጉዴ! ሩታ ምን ያለሽው? ማመን ካቃተሽ ማለት ነው ፎቶውን ልቀቂላቸው ነው ኦዲየንስ ልቀቂላቸውና እነሱ አይተው ይፍረዱ። እግዚአብሔርን አይተው ይፍረዱ። አይተው ልክ እኔ ባንተ ልክ እንደዚህ አልሆንኩም። እኔ እንደዚህ አልሆንኩም እኮ አንድ ነገር ልንገርሽ እኮ ተረጋግቼ ነው ያለው። ሩታ መልቀቅ አልፈለገችም። ብትለቅ ኖሮ የሁሉ ፋይል እያወጣች አይደለም ታወጣው ነበር እኮ። ይሄንን ፎቶ ልቀቂውና እነሱ ይፍረዱ ከፈለጉ። ላይፍ አላት። ምንድን ነው ይሄ? ምንድን ነው የጻፍከው? ምንድን ነው ያወራኸው? እንግዲህ በጣም አብርሽ እንግዲህ የመጀመሪያ ጓደኛው ትዳር ልትበጠብጥ ነው የመጣችው። አንድ ሲጀመር ደግሞ አብርሽ ራሱ ውሻ ልክስክስ ነህ ማለት ነው። አንተ ውሻ ነህ ልክስክስ ነህ ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። የጃና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ወላሂ አንዳንድ ነገር በጣም ነው የሚያስጠላው ማለት ነው። ዛሬ የመጣሁት በነ አብርሽና በነ ሪታ መካከል የተፈጠረው ነገር ነው ይዤላችሁ የመጣሁት ማለት ነው። ሳስበው ወላሂ በጣም ነው ያሳዘነችኝ ሪታ ማለት ነው። ስንት ችግር ነው የምታሳልፈው እቺ ልጅ ማለት ነው። እውነት ከምን አይነት ሰው ነው እየገጠመሽ? እንደው ከምን አይነት ሰው ነው እንደዚህ አይነት ነገር እየገጠመሽ? ትዳሩ ካፍንጫ ይውጣ። እውነት ደግሞ በዚህ ባረገዘች ሰዓት ሁሉም ነገር ሰው ባወቀ ሰዓት እንደዚህ አይነት ሰው ይረብሻል። እረ ብስሚላ አይከብዳችሁም? ትንሽ አይከብዳችሁም? ትንሽ የሜላችሁም? የት ሄደሽ ነበረ በፊት ይሄ ሁሉም ሲፈጠር ማለት ነው? አንተ አብርሽ የምትባል ሰውየው ማለት ነው ዱባይ አሁን እንኳን የሰርግ ራሱ ዱባይ ሄደ ስደውልልህ እሺ፣ ይሄን አክል ሁሉም ስታወራ ለምንድን ነው የሬታስ ያልነገርካትስ? ለምንድን ነው ብሎክ ያላረካትስ? ሄደህ ለምንድን ነው እያጠየቅካትስ? ተስፋ እየሰጠሃት እያወራሃት ሰላም ያልካት የሪታ ደግሞ እዛ ጋር ሄደ አሻንጉሊትን ይዘ የሳምክ ሆዷን የሳምክ ጡቷን የሳምክ ከንፈሯን የሳምክ ያረ ወደዛ ለምንድን ነው የምታታልለው? ወንድ ልጅ ሲባል ሲጀመር በጣም ውሸታም የወጣለት ውሸታም ነው። ሁሉም አይደለም፣ አንዳንድ ወንዶች ማለት ነው። ወላይ በጣም ነው የሚከብድ፣ በጣም ይደብራል። የሰው ልም አሳፈርክ እኮ የሰው አሳፍረሃል። እውነት አሳፋሪ ነገር ነህ። ገና ጉድ ይወጣል። ገና መቼው ነው ገና ጉድ ሊወጣ ነው ማለት ነው። እንዴ አንተ ከስንት ሴት ጋር ነው የተንከሰከስከው? ከስንት ሴት ጋር ነው የተላሳስከው? ኧረ በእናትህ አይደብርህም? ትንሽ እውነት ትንሽ አይከብድህም እንዴ? እጅ ልጅ እውነት በጣም ብዙ መከራ እኮ ነው እያየችው። ኧረ በእናትሽ ሂጂ ትተሽ እናት አባትሽ ጋር ራሱ ጉዳይ ጥለሹ ሂጂ። ልጅሽ ታሳድጊያለሽ። እውነት ይሄ ባል ብርግና ነው። ይሄን በፊት ስንት ተፍቅር እንደዚህ ፍቅርም እንደዚህ ያረካት እንደዚህ ሆንክ ተቀረ። ደግሞ የዚች ሚስጥር ደግሞ እኔ አሁን ነው ያየሁት እንጂ እውነት አልመሰለኝም ነበር ወላሂ። እኔ ደግሞ የሆነ ሊፈምሱ ወይስ የሆነ ነገር እይቷቸው ቀዝቅዞባቸው የሆነ ነገር ሊያረጉ ነው አልኩ እንጂ እውነት እንደዚህ አይነት ነገር እውነቱ ሊወጣ ነው ብዬ በምንም በፍጹም አላሰብኩም። እናንተ አያስጠላም? ግን ትንሽ አይከብድም? በጣም ይከብዳል እውነት። እጅ ልጅ ፋን እንዳለ እኮ ነው የወጣው ማለት ነው። ደግሞ የተጻጻፉት ደብዳቤ ሁሉም እንዳለ ላከችለት። የጻፈላት የጻፈችው ሁሉም እንዳለ ግልብጥ አድርጋ ነው የላከችለት ማለት ነው የላከችላት ማለት ነው። ገና ሚስጥር ይወጣል። ገና ብዙ ሚስጥር ይወጣል ገና ማለት ነው። እንደ አብርሽ ማለት ነው ትንሽ ነህ ተባለ። ከስንት ሴት ጋር ነው የዋልከው? ከስንት ሴት ጋር ነው? ሁለት አንደኛ ደግሞ እሱ ምን አለ አሁን ደግሞ ምናምን ያው እኔ ብዙ ሴቶች ጋር ከብዙ ሴቶች ጋር አይቼበታለሁ አይቻለሁ፣ ፈትቻቸዋለሁ፣ ፈተርኳቸው። ግን የትዳሬ ብዬ እየመረጥኳት ሪታዬ ናት። ምን ያደርጋል ካቃጠልካት በኋላ እቺ ልጅ ፊትዋን ያትስ ከአሁንም እንደከሳችሁነት እርግዝናዋም አልታወቀም፣ ምንዋንም አልታወቀም። እንዲህ ያረካት ያሳበትካት እኮ እንዲህ ያርካት እንዴት አድርጋ ትኖራለች? እንዴ አንድ ስድር ከአንድ ሴት ከአንድ ስድር ከአንድ ሴት አንድ ስድር ከአንዱ እየመጣባት እቺ ልጅ በምን ትረፍ? በምንስ ትወቀው? በምንስ ሙሽራነቷን አወቀችው? ምንም ያወቀችው ጉዳይ እኮ የለም።
ኧረ ትዳሩ ታፍንጫ ያውጣ። እውነት ይሄ ትዳር የሚባል ነገር ታፍንጭ። እንደዚህ አይነት ትዳር ተመማኝነት በሌለበት ውሸት። ከዚህ አብሬ ተኝቼ እዛ ጋር ስርክ በብርድ ልብሱ ስርክ ጎርጉሬ እየተጀናጀን ከሌላ ሰው ጋር መጀናጀን ከሌላ ሰው ጋር እንትን ማለት ምን ያደርግልኛል? እኔ እንዲህ ካንተማመንኩበት እኔም እሱ ካላመነኝ እኔም እሱ ካላመንኩት ከኋላ የሌላ ነገር ከሰራ ከኋላ የሌላ ከኋላው እሱ ከኋላ ደግሞ እኔ ሌላ ነገር ከሰራ ምን ያደርጋ? ይሄ ትዳር ነው? እቃ በቃ መጫወት እኮ ነው እንዴ! ይሄን አክል እኔ እኮ ተሁሎም የገረመኝ ዱባይ ላይ ሆኜ ትዕግስት የጻፈችልኝ ነበረ፣ የተጻጻፈን ነበረ፣ ጽፋልኝ ነበረ። እኔ ዱባይ ነኝ ያለሁት ብዬ ነገርኳት። ሰርግ ላይ ነኝ ታየዋለች። አለም ሁሉም አይተውታል። አንተ ሳትነግራት አይተዋለች። እሷ ግን ያው ተናዳ ነው እንግዲህ ወደፊት ላይፏን አወድሻለሁ አገባሻለሁ ብላ እንግዲህ ሁሉም ነገር ተጫውተህባት እንትን ብለሃት ጎድተሃት ሰብረሃት ስብርብር አድርገሃት አስቀምጠሃት ነው የዚህ የወጣችው እንጂ ዝም ብላ አይደለም የወጣችው ማለት ነው። ዝም ብላ አይደለም የወጣችው። ለምንድን ነው ግን ለምን ወንዶች በአንድ አትረጋጉም እንዴ? ለምንድን ነው ወዲህ ሌላ አንዷ ቀመስ አንዷ ቀመስ አንዷ ለቀቅ ቀመስ ለቀቅ ቀመስ ለቀቅ ቀመስ ለቀቅ። ኧረ ብስሚላይ በጣም ነው የሚያስጠላው እውነት። ኧረ እንዴ አብረሽ ስትታይ ለካ በውስጥ ለካ ብዙ ነገር አለ፣ ብዙ ታሪክ አለ። እና ምንም አታውቅ ልጅ ትመስላለህ። ዝም ስትል እግዚአብሔርን ስትል በውሸት እግዚአብሔር ማለት እጅ አሳፈርክ። እውነት ቤተሰብን አንገታቸውን አስደፋ። ኧረ ብስሚላይ ወንድም ራሱ እንዴት እንደሆነ እንዴት እንደደነገጠ አይተሃላ? በጣም ነው የደነገጠው። እንዴ እንደዚህ አይነት ማድረግ የለብህም እንዴ! ምን ሆነህ ነው? ትዳር እኮ ነው። እቃ በቃ የምትጫወተው ዝም ብላችሁ ነው እንዴ? እቃ በቃ ወይስ ትዳር አይደለም ይሄ? ዝም ብሎ እንትን የውሸት አሻንጉሊት ነው እንዴ የምትሰሩት? እንዴ ልጅ ወለድኩ ልጅ አረገዘችልኝ ብለህ እየሳብክ ምን ያርክ? ይህን እያረክ ልቀቁኝ ያዙኝ ልቀቁኝ ያልክ ምን ያርክ? ብርድ ልብስን ሽርሾ ያልክ ምን ያልክ? አሁን ደግሞ እንደዚህ አይነት ታሪክ ሲሰማ ምነት በሞት ይሻላል፣ ሞት ይሻላል እንደዚህ አይነት ታሪክ ከሚሰማ ማለት ነው። እቺ ልጅ ገና እኮ ነው ገና ሄዳ እኮ እናት አባቷን ገና ጉልበት አርሳምች ልጅ ናት ገና ናት ማለት ነው። ግን እንደዚህ አይነት ነገር ሲፈጠር አያምም? በጣም ከባድ ነው ወላሂ። በጣም ለማመን ራሱ ይከብዳል ማለት ነው። እንደዚህ አይነት ነገር ማለት ነው። መቼ ነው እንደዚህ አይነት ነገር የሚረጋጋው እንዴ? አንድ እኮ ከእንግዲህ እኮ ውጭ ወጥተ በቃ ተው ማለት ነው። እቺ ልጅ እርጉዝ ናት፣ ቤት ቁጭ ብላለች። አንተ እንግዲህ ሰርተህ ምናምን ስራ ነው የሚሄደው ትላታለህ። ግን አንተ ከሌላ ሴት ጋር የተጀናንገጀርክ ከሌላ ሴት ጋር እየዋልክ ከሌላ ሴት ጋር ስራህን እየሰራህ ማለት ነው። ምን ያደርግልሃል ይሄን? ምንም ያደርግልህ ነገር የለም። እና ቤተሰቦቼ ወላሂ ዛሬ እኔ በጣም ነው የተናደድኩት ማለት ነው። በጣም ማለት ነው። እንደዚህ አይነት ነገር ወላሂ እንደዚህ አይነት ወንድ ካፊ ምን ነው ቆመን ብቀር አይሻልም እንዴ? ቁሜ ብቀርስ እንዴ? ሲጀመር ቁሜ ብቀርስ ወላሂ በጣም ያማል። ከባድ ነው ግን በጣም ከባድ ነው። ማፍቀርም መጥፎ ነው። እቺ ልጅ አፍቅራው ነው አሁን የዚህ ሁሉም ነገር የደረሰችው ማለት ነው። ባታፈቅረውስ እውነት ልጅ ባታረግዝ ሳሁን አድግዛ ነው። ባታረግዝ ጥላው ትሄድ ነበረ። ምን አባት ውስጥ የሚሆነውን ሴት ያየው ነበረ ማለት ነው። እውነት በጣም ያስጠላኝ አብርሽ የሚባል ሰውየው ባለጌ። እንዲህ እቺ ልጅ እንደዚህ ያደርገው እውነት እንዴት እንዳሳዘነችኝ። ሁሌ እያለቀሰች አይኗን ሁሉም እውነት ፊቷ ሁሉም ተበላሽቶ አይኗን ሁሉም ቀርተው ማለት ነው። እኔም ሴት እኮ ነኝ፣ ነገ የት እንደምደርስ አላውቅም። አዎ እኔም ሴት ነኝ። ከሁሉም ነገር ተራሴ ማየት አለብኝ። ምሽ ይቺ ልጅ ትራ ደግሞ ማለት ነው አንቺ የምትባየው ልጅቷ ማለት ነው። እሷ ደግሞ ማለት ነው ልጅቷ እንደዚህ መሆኗን ታውቂያለሽ። ሽማግሌ መላኩ ታውቂያለሽ። ሰርጉ ዱባይ እንዳረገ ታውቂያለሽ። የአብሪ ሰርግ ተብሎ እርሪ ሲባል ታውቂያለሽ። ለምን በመሀል መጥተሽ ትበጠብጫለሽ? በፊት ሽማግሌ ሳይልክ በፊት ከዚች ልጅ ብዙ ጊዜ ውለዋል። ብዙ ነበሩ ተሪታ ጋር ማለት ነው። ከዛ በዛ ሰዓት እኔ እኮ ፍቅረኛዬ ነው እኔ እንዲህ አድርጎኛል ብለሽ እኮ ብትናገሪ ወይ አንቺን ይል ነበረ ወይ ለቅሽ ነበረ ወይ ከሷ ጋር ይሆን ነበረ። አንቺ ሁሉም ነገር ከተስተካከለ ካለ በኋላ ያለፈው ነገር አንስተሽ አሁን የኔ ባል ነበረ የኔ እንደዚህ ነበረ ብለሽ ይሄ ሁሉም እያደረጋችሁት ሁሉም አውጥተሽ ሚዲያ ላይ የምታወጭው ማለት ነው። እንዴ አንቺ ሴት አይደለሽም እንዴ? ትንሽ አታፍርም እንዴ? እንዴ ምን ነው አንቺም ሴት ነሽ እኮ። እቺ ልጅ አታሳዝንሽም እንደዚህ ስትሆን ማለት ነው። በቃ ያለፈው አልፈዋላ አርጋችሁ ነበር ያለፈው። ተሳስታችሁ ሁለታችሁም እንግዲህ ላይፋችሁን አሳለፋችሁ። ደግሞ ፍቅር ልታጠቁሪያት ፍቅር ታውቃለች ስለ እኔ ነገር ፍቅር ነው የምትረዳኝ፣ ፍቅር ነው እንዲህ የምታረገኝ፣ ፍቅር ናት ታውቃለች ትላለች። አንቺ ስለ ራስሽ አድርጊ እንጂ እነሱ ጎረቤት ናቸው። ሰው ለሰው አታጋጪ፣ ሰው ለሰው አታፋቺ። በቃ በፊት ነበረ ይሄን ሁሉም ሲፈጥርሽ ይሄ ሁሉም ሲፈጠር ማለት ነው በፊት መናገር ነበረብሽ።
አብርሽ እንደዚህ እንደዚህ አድርጎኛል፣ ጎትቶኛል፣ የኔ ነው ብለሽ ቤተሰብ ሄደሽ መናገር ነበረሽ። እና ቤተሰቦች የዛሬ ቪዲዮ ይህን ይመስላል። እንግዲህ ሁላችሁም ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። ባይ ባይ።